ከውጪ ላክ ነው የሚሉት እዛ ብር ሰው እዛ እንዴት ሰርቶ እንደሚያገኘው አሜሪካ በሁለት አይኑ የሚተኛ ሰው የለም በአንድ አይኑ ተኝቶ በአንድ አይኑ አላርም ነው የሚጠብቀው ብድቅ እንደዛ ተለፍቶ ነው የሚገኘው እና አያቴ ደውላ ወንድ አያቴ አርፏል እና ብዙ አመት ነው ካረፈ እና አጽም ማስወጫ ቤተክርስቲያኑ ይታደስ ስለሆነ አጽም ማስወጫ ብር ላካለች እንዴ ስንት ነው ምልካው አልኳት 10,000 ብር እንዴ 10,000 ብር ስትለኝ እኔ በጣም ነው የሳኩት ለምን 10,000 ብር ዛሬ 40 አመት ነው ነፍሱን ይማር በ10 ብር የተቀበረ ሰውዬ 10,000 ብር ከፍዬ ማስወጣው ሉሲ ነው በቁሙስ ቢመጣ ሰጠዋለሁ ይጣመጣል እና ላክ በጣም ይገርማል ለዛ እና ደግሞ እዛ ሲሄድ ያው ተማር ሲሉ ለከፋት መስሎኝ ቋንቋ ወይኔ አቢ ግን ዋናው የሚያገለግለው እዛ ቅንድብና አንገት ነው ቋንቋ ካልቻልክ ቅንድብህን ወደ ላይ ብለህ ሸሽተ እልም አታወራ መማሩ እማይራስ ምን አለች እንዴት ነው ተግባባ ሆይ አለች አይ ማይ ቋንቋው ስላት አየ ድሮቾ ካለቀ ያልከ የቀረኸው ምናምን አሁን እስቲ ቆይ የኪዳነ ምሕረትን እምነት ልክልሃለሁ አፈን ብትፈታለህ እና ቋንቋው ችግር ሄጄ ሱፐርማርኬት ዶሮ ለመግዛት ፈልጌ እንዴት ላርግ አቤት ውስጥ እንቁላል ነበር እሱን ይዤ ሄጄ ፈረንጁን እያሳየሁት ማዘር በምትችለው ነው የምትግባባው እሱን እርጎ ልገዛ ብል እርጎን እንዴት ብዬ ልጥራው እርጎን ወተት ይዤ ሄጄ ሰውየው ለምዶኛል አፍተር 3 ዳይ እርጎ ሲሆን እንዲህ ያልኩ ብዙ ደስ የሚል ነገር ነው አትለየውም ቦታውን አሁን ኒውዮርክ ወስደውኝ የፎቅ ጫካ ሰው አጠይቅ በቁጥር በዚህ ላይስ እኔ እንግሊዘኛ እችላለሁ አቤ ግን ብቻዬን ነው የማወራው